ያንን ነገር ለማለፍ እናንተን ብዙ እንደጣራችሁ ስታወራ ሰምቼ ነበር። እንዴት አለፋችሁ? ትልቅ አንተና እሷ አብራችሁ እንድትሆኑ የማይፈልጉ ሰዎችን እንዴት አለፋችሁ? በዛ አይነት መንገድ ውስጥ ላሉ ሰዎችስ ምን ትመክራላችሁ? እንዴት መሰለሽ ጁ እንትን እኮ ያለ ነው፣ ምቀኛ እኮ ያለ ነው። አሁን ላይክ ሜቢ ሄም የሚያፈቅራት ሰው ቢኖር ያንተን ህይወት በጥብጦ ምናምን ሊያበላሽ ምናምን ይሞክራል አይደለ? እኔንም እንደዛው አይደለም። ኢትዮጵያ ውስጥ ከውጪ ምናምን ብር እየተከፈለ ምናምን ነበረ እኔና እሷን ለማለያየት ማለት ነው። እና በጣም ብዙ መስዋዕትነት የተከፈለበት ፍቅር ነው። ፍቅር የሆነ ሰዓት ገደል ገብተን ነበር በየዋህነት። እንዴት በማየት እመቤቴን ከጠላታችን ጋር ተወዳጅተን ነው ሊለያየን ከሚሞክር እኔ እንዴት መሰለ ምን ፍቅረኛዬም ባትሆንም ግን ኢንኬዝ እኔ የተሻለ ነገር ቢመጣልኝ ሃይሚን ጥያት አልሄድም የሚል ሜንታሊቲ አለኝ። ሞት ይመጣ